በአዲሱ በጀሚናይ ኤአይ ቪዲዮ ኤዲተር ከዚህ ቪዲዮ አዲሱ የጀሚናይ ቪዲዮ ኤዲተር ነው። ወደዚህ ቪዲዮ ወደሚያምር ቪዲዮ ኤዲት ማድረግ ተችሏል። አዲሱ የጀሚናይ ቪዲዮ ኤዲተር ነው። እንግዲህ የሚገርም ነገር ነው። በዚህ በጀሚናይ ኤአይ ቪዲዮ ኤዲተር ማንኛውንም ቪዲዮ ኤዲት ማድረግ ተችሏል ማለት ነው። በጣም የሚገርም ነው። እንግዲህ አሰራሩን አንድ በአንድ ስቴፕ ባይ ስቴፕ እነግራችኋለሁ። ከዚህ በኋላ የምን ፕሮፌሽናል ካሜራ ውድ ካሜራ መግዛት አይጠይቅም። የምን ዲዛይነር የምን ኤዲተር መሆን ይሄንን ሁሉ አይጠይቅም። በቀላል ዘዴ ቪዲዮ ኤዲት ማድረግ ተችሏል። ይሄንን አንድ በአንድ ስቴፕ ባይ ስቴፕ እነግራችኋለሁ። እስከ መጨረሻ ተከታተሉ። በአዲሱ ቪዲዮ ኤዲተር ጀሚናይ እንዴት ቪዲዮ ኤዲት እንደምታደርጉ በቀላሉ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻ ተከታተሉ። ጀሚናይ ነክተን እንገባለን። ጀሚኒ ፍላሽ ላይት የምትለውን እነካለን። ነክተን ዶት ምልክቷን እነካለን። 3.5 ፍላሽ ላይት የምትለውን እነካለን ማለት ነው። ከዚህ በኋላ የፕላስ ምልክቱን እነካለን። የፕላስ ምልክቱን ነክተን ቪዲዮ የሚለውን መምረጥ አለብን። ከዛ ፋይልስ የሚለውን ነክተን ወደ ፋይላችን ገብተን ኤዲት ማድረግ የምንፈልገውን ቪዲዮ ሰሌክት አድርገን እናስገባለን። ከዛ ፕሮምፕት ጻፉ ይላል። ዲስክራይብ ዩር ቪዲዮ ይላል። መጨረሻ ላይ ሴንድ እንላለን። ላይክ ሰብስክራይብ